የደበራችሁ? መስደብ እንኳን አልሰማም፣ ግን ለምን ደበራችሁ? እኔ የዋና ልብስ ልብስ ዋና ዳር ሁኜ እንደዚህ አይነት ልብስ ብለብስ ምን ችግር አለው? ያ ፍቃድ አይደለም፣ ግን እናንተ ምን ችግር አለው? ዋና ላይ ሁኜ እንደዚህ አይነት ልብስ ብለብስ ምን ነው ችግሩ? ቆይ የእውነቴን ነው፣ ሬስፔክት ስላለኝ የጠየኳችሁ። እሺ ዋና ጋር ታዲያ ሱሪ ለብሼ ልግባ እንዴ? እንደዛ እኮ ነው ያሰባችሁት። አሁን ዋና ነኝ ያለሁት እኔ ተሸማቀቅኩ። ለእናንተ ፎቶሽ ላደርግ ነበረ ፈራሁ፣ ይሰድቡኛል ጌታ። አሁን ፎቶሽ ላደርግ አላረግም አልኳት ጓደኛዬ። እና ለምንድን ነው የደበራችሁ? እኔ ሱሪ ቢጃማ አድርጌ ልግባ ዋና ውስጥ? ምንድነው የምትሉኝ እንዴ? እና በቃ አሁን ልንገራችሁ ብዬ ነው። በደንብ ቪዲዮ ሰራለሁ በዚህ ልብስ፣ ግን ከስር ሱሪ ለብሳለሁ። እንደዚህ ነበርኩኝ። አይ ግን ሪስፔክት ሱሪ ለብሳለሁ ከስር፣ ግን እንደፈለኩኝ ቪዲዮ ሰራለሁ ሱሪ ለብሼ። ከላይ ችግር የለውም አይደለ? አይ ልንገራቸው እኔ ምን ከላይ ችግር የለውም። ዝቅ አድርጊ ትንሽ እንዴት ትርሽስ? ኖ ኢትስ ኦኬ። ላይክ እንደዚህ ልትሳየው እንደዚህ ሃፍ ላይክ ከላይ እንደዚህ ነው መሆነው። ከስር ግን እለብሳለሁ። ኢትስ ኦኬ ሱሪ እለብሳለሁ እና ቪዲዮ ሰራለሁ። ምንም እንዳትሉሽ ማርያምን። አውጥቼው ነበር አይሰብ ላይ ልግባና ልንገራችሁ አይ ልልበሰው ኢትስ ኦኬ። ለዋኝ ስለሆነ ልልበሰው እና ሰው ዋና ሲሄድ አታሸማቁ። ማርያምን ይደብራል። በቃ ቺል አደረግ ነው የመጣሁት ልዝናናበት እንዴ። አታሸማቁ ሰው። እንደዚህ አሁን ያምራል አይበቃውም እኮ እንዴ? ደስ አይልም? እንደዚህ ውበት ነው የሚያጠፋው። ኧረ በስመ አብ ልሞክር። የሳቅ ምንጮች ወዳችኋለሁ። ማርያምን ትመችኛላችሁ እኮ እንደዚህ ፈታ ላደርጋችሁ ነው የገባሁት። ፋንታ አድርጌያለሁ ወዲህ አንቺ ውስጥ ነው ታያል እንዴ? አይታይ እንዲህ ፈገግ በሉ እስኪ በእናታችሁ። ተመቻችሁ? እና ሪስፔክት ከእናንተ ካለኝ ሪስፔክት ነው አሁን ሱሪ የለበስኩት። ማርያም ስለማከብራችሁ እንደዚህ የለበስኩት እንጂ መልበስ አልፈለኩም ነበር። እኔ እንደዚህ የሚሻክር ሱሪ ለብሼ መዋኘት ራሱ አልፈልግም።